ይህ ዲደብሊው ነው። ዲደብሊው ከመሃል አውሮፓ በየዕለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል። ጤና ይስጥልን እንደምናመሻችሁ። የዕለተ እሁድ ነሐሴ 12 ቀን 2011 ዓ.ም ስርጭታችን ተጀመረ። አብራችሁን ቆዩ። ዛሬ ነጋሽ መሐመድ ከዕለት ወደ ዕለት እየናረ የሚታየውን የኑሮ ውድነት የውይይት ርዕሰ ጉዳይ አድርጓል። ጋዜጠኛ ዜናነህ መኮንን ህመም ላይ ነው፣ ለሕክምና እገዛ ይፈልጋል። አሁን ያለበትን የጤና ሁኔታና ለበርካታ ዓመታት ያገለገለበትን የጋዜጠኝነት ሙያ የሚዳስስ ልዩ ዘገባ ተጠናቅሯል። በመስተንግዶ እኔ ሸት በቀለ አብሬያችሁ አመሻለሁ። ተስፋ ለሞለየስ የዓለም ዜናን ያቀርባል። ስርጭታችን በራዲዮ በ13780 ኪሎ ሄርዝ 22 ሜትር ባንድ እና በ11995 ኪሎ ሄርዝ 25 ሜትር ባንድ ላይ ይደመጣል። በኢትዮ ኤፍኤም 107.8 ላይ በአዲስ አበባ ይህንኑ ስርጭት ማዳመጥ ይቻላል። በሳተላይት በበድር 4 በ11996 ሜጋሄርዝ DWA2 26 ዲግሪ ኢስት ሆሪዞንታል፣ እንደዚሁም በናይል ሳት 201 7 ዲግሪ ዌስት ቨርቲካል በ11976 ሜጋሄርዝ DWA2 ላይ ይገኛል። ከድረገጻችን ወይንም ደግሞ DW አማሪክ በተባለው አፕሊኬሽን በተንቀሳቃሽ ስልክና በታብሌት ስርጭቱን ትከታተሉ ዘንድ እንጋብዛለን። በፌስቡክም ስርጭታችንን ማዳመጥ ከፈለጋችሁ DW አማሪክ ብላችሁ ፈልጉን። ቀዳሚ የምናደርገው ዜናን ይሆናል። ተስፋ ለሞለየስ የዲደብሊው ዜና። በቅድሚያም አበይት ርዕሶቹ። በአፋር ክልል ዳሎል አካባቢ ለጉብኝት ከሄዱ እስራኤላውያን ተማሪዎች መካከል ተነጥላ ጠፍታ የነበረች እስራኤላዊት ወጣት ዛሬ ጠዋት ሞታ ተገኘች። መንገድ ጠፍቶባት ነበር የተባለችው ተማሪዋ በውሃ ጥም ሳትሞት እንዳልቀረች ተገምቷል። የሊቢያ ባህር ኃይል 335 ስደተኞችን ከሜዲትራኒያን ባህር ላይ ከመስጠም መታደጉን ዛሬ አስታወቀ። ከስደተኞቹ ውስጥ ኢትዮጵያውያንና ኤርትራውያን አሉበት ተብሏል። በአፍጋኒስታን መዲና ካቡል እየተካሄደ በነበረ የሰርግ ስነ ስርዓት ላይ በአንድ አጥፍቶ ጠፊ በተፈጸመ የቦምብ ፍንዳታ 63 ሰዎች ተገደሉ። ትላንት ሌሊት በደረሰው በዚህ ፍንዳታ 182 ሰዎች ቆስለዋል። ዜናው በዝርዝር። በአፋር ክልል ዳሎል አካባቢ ለጉብኝት ከሄዱ እስራኤላውያን ተማሪዎች መካከል ተነጥላ ጠፍታ የነበረች እስራኤላዊት ወጣት ዛሬ ጠዋት ሞታ ተገኘች። አያ ናማና የተሰኘችው ወጣት አስክሬን ዛሬ ከሰዓት በአምቡላንስ ወደ መቀለ መወሰዱን አንድ የአፋር ክልል ባለስልጣን ለዶይቸ ቬለ ተናግረዋል። በአፋር ክልል ባህልና ቱሪዝም ቢሮ የቱሪዝም ዘርፍ የቢሮ ምክትል ኃላፊ የሆኑት አቶ አህመድ አብዱል ቃድር እስራኤላዊቷ መጥፋቷ ከታወቀበት ከትላንት ጀምሮ ሌሊቱ ሙሉ ፍለጋ ሲካሄድ መቆየቱን ገልጸዋል። በዚሁ ፍለጋ የክልሉ የመንግስት ኃላፊዎች፣ የበረሃሌ ወረዳ ፖሊስና የመከላከያ ሰራዊት አባላት እንደዚሁም የአካባቢው ነዋሪዎች መሳተፋቸውን አስረድተዋል። የወጣቱ አስክሬን በአካባቢው ነዋሪዎች ዛሬ ጠዋት መገኘቱንም አክለዋል። ዛሬ ጠዋት 3 ሰዓት አካባቢ ነው የተገኘው። 3 ሰዓት አካባቢ የአካባቢው ሰዎች በሌሊት 11 ሰዓት ጀምሮ እዛ አካባቢ ፀሐይ በጊዜ ስለምትወጣ ከ100 በላይ ሰው ነው ዛሬ ላይ የተሰማራው። ድሮንም ነበረ። በእነዛ ሰዎች አማካኝነት 3 ሰዓት ድረስ እየፈለጉ ነበርና ወደ መመለሻዋ ሳይሆን ወደፊት ወደ 1 ኪሎ ሜትር ሄዳ ነው የተገኘችው። ሰዋ እዛ ነው የተገኘው። እስከ 4 ሰዓት ተኩል ድረስ እዛው ነበሩ። ከዛ በኋላ ሰው የሚነሳበት መሳሪያ መጥቶ አንስተው በአምቡላንስ ወደ መቀሌ ነው የላክነው። አውሮፕላን አቅራቢያ ያለው እዛ ስለሆነ እስራኤላዊቷ ወጣት ሞታ የተገኘችበት ዳሎል የተሰኘው ቦታ ከባህር ጠለል በታች 116 ሜትር የሚወርድ ሞቃታማ ቦታ ነው። በአካባቢው ባለው ከፍተኛ ሙቀት የተነሳ ወደ አካባቢው የሚመጡ የአገር ጎብኚዎች በጠዋት ጉብኝታቸውን እንዲያጠናቅቁ እንደሚደረግ አቶ አህመድ ይገልጻሉ። በትላንትናው ዕለት የተከሰተውን ሁኔታ ደግሞ እንዲህ አስረድተዋል። ትናንትናም ቱሪስቶች ነበሩ በግሩፕ የመጡ። ከነዚህ ቱሪስቶች ውስጥ ከእስራኤል የመጡ ነበሩ 5 ቱሪስቶች ነበሩ እዛው ግሩፕ ውስጥ። እነዚህ ግሩፖች ወደ ጉብኝቱ ቦታ በተለያየ አስጎብኚ ድርጅቶች በአንድ ላይ ሰብስቧቸው ነው እና የሚመጡት። መኪና ከሚቆምበት ፖታሽ የሚታይበት ቦታ ትንሽ ዳገትማ ተራራማ ነገር አለውና ፎቶ ለመነሳት ቦታ እየመረጡ ሁሉም በየእንትኑ እየሄደ ይነሳና ነው የሚመለሰውና በመመለሻቸው ጊዜ እሷን ያጧታል። አልተመለሰችም። ከዛ በኋላ እሷ እንደቀረች ግሩፑ ሪፖርት
ታይና ይመለሳሉ ለፍለጋ 1 ኪሎ ሜትር የሚሆን ሂዳ ነበር እሷ ከዛ ከሚጎበኘው ቦታና ወደዛ መንገዱም ጠፍቷት ነው ያልተመለሰችው። ድካም የሚሰማቸው እግርም አንዳንዴ የሚሰምጥበት ጊዜ አለውና መንገድ ጠፍቷት ነውና ትክክለኛ የችግሩ መንስኤ ምን እንደሆነ በይፋ ምርመራ ከተገኘ በኋላ ነው የሚታወቀው። የጤንነት ችግር ከሌላት በስተቀር በውሃ ጥም እንደሞተች ነው እኛም ያገኘነው። የእስራኤላዊቷ ተማሪ ሞት ለቤተሰቦቿ እንደተነገረ የእስራኤል ጋዜጣ ጀሩሳሌም ፖስት ዘግቧል። የእስራኤል ውጭ ጉዳይ መስሪያ ቤት የተማሪዋን አስክሬን ወደ ሀገሯ ለመውሰድ እንቅስቃሴ መጀመሩንም ጋዜጣው አክሎ ገልጿል። የሊቢያ ባህር ኃይል 335 ስደተኞችን ከሜዲትራኒያን ባህር ላይ ከመስጠም መታደጉን ዛሬ አስታወቀ። ከስደተኞቹ ውስጥ ኢትዮጵያውያንና ኤርትራውያን አሉበት ተብሏል። የሀገሪቱ ባህር ኃይል ቃል አቀባይ ጀነራል አዩብ ቃሲም እንደተናገሩት ወደ አውሮፓ በእንጨት ጀልባ ለመሻገር ከሞከሩት 57 ስደተኞች ውስጥ 9ኙ ህፃናት ናቸው። ስደተኞቹ ኢትዮጵያውያንና ግብፃውያን መሆናቸውንም ለፈረንሳይ ዜና አገልግሎት ጠቁመዋል። የባህር ኃይል ቃል አቀባዩን የጠቀሰው አሶሲኤትድ ፕሬስ የዜና ወኪል ደግሞ ከስደተኞቹ ውስጥ 53ቱ ኢትዮጵያውያን መሆናቸውን ዘግቧል። የባህር ኃይል ቃኞች ከቀናት በፊት ባደረጉት አሰሳ በ4 ጀልባዎች ተጭነው የሜዲትራኒያን ባህርን ሲያቋርጡ የነበሩ 278 ስደተኞችን በተመሳሳይ መታደጋቸውንም አስረድተዋል። ከሆምስ በተባለችው ከተማ የባህር ዳርቻ አቅራቢያ ከተገኙት ከነዚህ ስደተኞች ውስጥ 128ቱ ሱዳናውያን ናቸው። ከኤርትራ፣ ግብፅ፣ ቻድ፣ ኒጀር እና ቤኒን የመጡ ስደተኞችም በጀልባዎቹ ተሳፍረው ነበር ተብሏል። ሕይወታቸው ከተረፈው ስደተኞች ውስጥ 11ዱ ህፃናት ሲሆኑ 35ቱ ደግሞ ሴቶች መሆናቸው ተገልጿል። የአንድ ስደተኛ አስክሬንም በጠረፍ ጠባቂዎች መገኘቱም ተነግሯል። የሱዳን የተቃዋሚዎች ጥምረት ከወታደራዊ አመራሮች ጋር በጥምረት ለሚመሰረተው የሉዓላዊ ምክር ቤት 5 አባላትን መረጡ። የምክር ቤቱ አባላት በመጪው ሰኞ ቃለ መሐላ ይፈጽማሉ ተብሏል። የነጻነትና ለውጥ ኃይሎች የተሰኘው የተቃዋሚ ጥምረት ለምክር ቤቱ የመረጣቸው አባላት አይሻ ሙሳ፣ ሲዲቅ ታወር፣ መሐመድ አልፋክ ሱሌይማን፣ ሐሰን ሼህ ኢድሪስና ታህ ኦትማን ኢሻቅ የተባሉ ግለሰቦችን እንደሆነ አንድ የጥምረቱ ምንጭ ለሮይተርስ ተናግረዋል። የሱዳን ከፍተኛ ወታደራዊ አመራሮችና የተቃዋሚ መሪዎች ትላንት በካርቱም በተፈራረሙት ስምምነት መሰረት ሁለቱም ወገኖች በሀገሪቱ ከፍተኛው ስልጣን በሚኖረው የሉዓላዊ ምክር ቤት በእኩል 5 አባላት ይወከላሉ። ሱዳንን እያስተዳደረ የሚገኘው ወታደራዊ የሽግግር ምክር ቤት ቃል አቀባይ ትላንት እንዳስታወቁት 3 ከፍተኛ ወታደራዊ አዛዦች የሉዓላዊው ምክር ቤት አባላት ይሆናሉ። 3ቱ አባላት የወታደራዊ የሽግግር ምክር ቤቱን በኃላፊነት እየመሩ የሚገኙት ጀነራል አብዱልፈታህ አልቡራንና ምክትላቸው ጀነራል መሐመድ ሐምዳን ዳጋሎ እንደዚሁም ሌፍትናንት ጀነራል ያሲር አልአታ ሲሆኑ ቀሪዎቹ ወደፊት እንደሚገለጹ አስታውቀዋል። ከወታደራዊ አዛዦችና ተቃዋሚዎች በተጨማሪ በሁለቱም ወገኖች የሚመረጥ የሲቪል ሰው 11ኛው የምክር ቤቱ አባል እንዲሆን ትላንት በተፈረመው ስምምነት ተጠቅሷል። የሉዓላዊ ምክር ቤቱን የመጀመሪያዎቹን 21 ወራት የሚመራውን ግለሰብ የሚመርጡት የምክር ቤቱ ወታደራዊ አባላት እንደሚሆኑም ከስምምነት ላይ ተደርሷል። ይህ ዶይቸ ቨለ ዲደብልዩ ራዲዮ ጣቢያ ነው። የቻድ ፕሬዝደንት ኢድሪስ ዴቢ በሀገሪቱ ምስራቃዊ ክፍል ባሉ 2 ክልሎች የአስቸኳይ ጊዜ አዋጅ ዛሬ ደነገጉ። የአስቸኳይ ጊዜ አዋጁ የታወጀው በሁለቱ ክልሎች ባሉ ነዋሪዎች መካከል በዚህ ወር በተቀሰቀሰ ግጭት በርካቶች መሞታቸውን ተከትሎ ነው። የአስቸኳይ ጊዜ አዋጁ ሲላና ኡአዳይ በተባሉት ክልሎች ለ3 ወራት ይዘልቃል ተብሏል። ወደ ሲላ የተጓዙት ፕሬዝደንት ዴቢ ከአሁን ጀምሮ በክልሉ ያለውን ሕዝብ ደህንነት የሚያረጋግጥ ወታደራዊ ኃይል እናሰፍራለን ብለዋል። በሲላና ኡአዳይ ክልሎች በከብት አርቢዎችና በአርሶ አደሮች መካከል ካለፈው ሳምንት ጀምሮ በተቀሰቀሰ ግጭት 50 ሰዎች ሞተዋል። በአፍጋኒስታን መዲና ካቡል እየተካሄደ በነበረ የሰርግ ስነ ስርዓት ላይ በአንድ አጥፍቶ ጠፊ በተፈጸመ የቦምብ ፍንዳታ 63 ሰዎች ተገደሉ። ትላንት ሌሊት በደረሰው በዚህ ፍንዳታ 182 ሰዎች ቆስለዋል። ራሱን እስላማዊ መንግስት ብሎ የሚጠራው ታጣቂ ቡድን ለጥቃቱ ኃላፊነቱን ወስዷል። አስከፊ የተባለው የትላንትናው ጥቃት የደረሰው በቁጥር አነስተኛ በሆኑት የሃዝራ ማህበረሰብ አባላት በብዛት በሚኖሩበት በካቡል ምዕራባዊ ክፍል ነው። በጥቃቱ ልባቸው የተሰበረ የሟች ቤተሰቦች ዛሬ የቀብር ስነ ስርዓት ሲያከናውኑ ውለዋል። ከትላንትናው አደጋ በሕይወት የተረፉት መሐመድ አስሊምና ጓደኞቻቸው የ7 ዓመት አዳጊን ጨምሮ 16 ዘመዶቻቸውን መቅበራቸውን አሶሲኤትድ ፕሬስ ዘግቧል። በትላንትናው ጥቃት በደም የተነከረ ሸሚዛቸውን ያልቀየሩት አስሊም በድካም ቢዋጡም ተጨማሪ ሰዎችን መቅበር እንደሚፈልጉ ለዜና ወኪሉ ተናግረዋል። የ14 ዓመት አዳጊ ልጃቸውን በጥቃቱ የተነጠቁት አማኑላህ በፍንዳታው የልጃቸው ፊት እንዳልነበር መሆኑን በጥልቅ ሐዘን ተውጠው አስረድተዋል።
የልጄን የተበታተነ የሰውነት ክፍል ባገኘውና ገጣጥሜ ወደ መቃብር በወሰድኩት ሲሉ በእንባ ታጅበው ተናግረዋል። በአፍጋኒስታን ለ18 ዓመታት የዘለቀውን ውጊያ ለማብቃት ከዩናይትድ ስቴትስ ጋር እየተነጋገረ ያለው ታሊባን ጥቃቱን ተቀባይነት የሌለውና ምክንያት የለሽ ሲል አውግዞታል። ይህ ዶይቸ ቨለ ዲደብሊው ራዲዮ ጣቢያ ነው። ዜናውን ከማብቃታችን በፊት አበይት ርዕሶቹን በድጋሚ በአፋር ክልል ዳሎል አካባቢ ለጉብኝት ከሄዱ እስራኤላውያን ተማሪዎች መካከል ተነጥላ ጠፍታ የነበረች እስራኤላዊት ወጣት ዛሬ ጠዋት ሞታ ተገኘች። መንገድ ጠፍቶባት ነበር የተባለችው ተማሪዋ በውሃ ጥም ሳትሞት እንዳልቀረች ተገምቷል። የሊቢያ ባህር ኃይል 335 ስደተኞችን ከሜዲትራኒያን ባህር ላይ ከመስጠም መታደጉን ዛሬ አስታወቀ። ከስደተኞቹ ውስጥ ኢትዮጵያውያንና ኤርትራውያን አሉበት ተብሏል። የሱዳን የተቃዋሚዎች ጥምረት ከወታደራዊ አመራሮች ጋር በጥምረት ለሚመሰረተው የሉዓላዊ ምክር ቤት 5 አባላትን መረጡ። ዜናው በዚሁ ተጠቃሏል። ሰላም። የዓለም ዜናውን ያቀረበው ተስፋለም ወልደየስ ነበር። ተስፋለምን አመሰግናለሁ።